አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አህለ ወሳህለን። እንዴት ናችሁ ውዶች? ደህና ናችሁ ሆይ? እኔ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? እንዴት ናችሁልኝ? ሸዋል እንዴት ይዟችኋል? ጾሙ የጾማችሁ ነው? አብሽሩ አብሽሩ። በዱአችሁ አትርሱኝ። በጾማችሁ በሰገዳችሁ ቁጥር አሚናን አስታውሷት እሺ እህቶቼ። እኔም እንደዛው። በተረፈ ደህና ናችሁ? እንዴት ናችሁ? ኢድ ሙባረክ ሁላችሁም። ኢድ ሙባረክ አልተባባልንም። ቪዲዮም አልሰራውም አልተመቸኝም ነበረ። አሁን እንደምንም ብዬ እስኪ ትንሽ አንድ 5 ደቂቃ ብዬ መጥቻለሁ። እንኳን አደረሳችሁ ሁላችሁንም እህቶቼ፣ በሀገር ውስጥ ያላችሁ ውጭም ያላችሁ እንኳን ለዚች ቀን አደረሳችሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። በዱዓ አንረሳሳ። አገራችንን አላህ ሰላም ያርግልን። የመጣውን ሁሉ አላህ ይመልስልን። የሚወራውን ሁሉ አላህ ቀላል ያርገው። ፍቅር ይስጠን፣ ሰላም ይስጠን። እኛ ሰላም ነው የምንፈልገው። እንኳን ተሰደን በሀገርም አይሆንም እና ስደት ለማንም አይበጅም፣ ጦርነት ለማንም አይበጅም። አላህ ሰላሙን ያምጣልን። ሰላም ነው የምንፈልገው። አገራችን ሰላም ትሆንልን። እናንተም ሰላም ሁኑ እና ያው እንግዲህ እናንተም ደግሞ እንደዛው ዱአ አርጉልኝ እሺ። እንዳትረሱኝ። ላይክ ሼር አርጉ፣ ሰብስክራይብ እያረጋችሁ ማለት ነው። እና ዩቲዩብ ትንሽ ወደታች እያለች ነው እና እቺን ቪዲዮ አይታችሁ እስኪ ላይክ ሼር አርጉልኝ፣ ሰብስክራይብ ጻፉልኝ አርጉልኝ ማለት ነው። እና ኮመንታችሁን ደግሞ ጻፉ ከታች። እኔም አያለሁኝ አነባለሁ። ምን እንደፈለጋችሁ ምን እንደፈለግኩኝ ጠይቁኝ፣ መልስ እሰጣችኋለሁ። እና ይሄን ይመስላል ዛሬ። ትንሽ ያው ለማስታወስ ያክል ነው። ሁላችሁም እንኳን አደረሳችሁ ብያለሁ። ሸዋል እንግዲህ አንዳንድ ቦታ በጣም ይከበራል፣ እኛ ሀገርም በጣም ያከብሩታል። አሁን ደግሞ ስንሰማ እዚህ ሀገር መከበር የለበትም። ጾመን በቃ ማሰላማ ነው። ትንሹ ኢድ ትልቁ ኢድ አይባልም። ኢድ አንድ ብቻ ነው። 2 ነው ኢድ፣ አረፋና ኢደል ፈጥር 2 ብቻ ናቸው ያሉት። 3 አይደለም፣ 3 የለም። እና ያንንም ማስተዋወስ አይከፋም። አስታውሱ ሁላችሁም ትንሹ ኢድ እያላችሁ የምታከብሩ እህቶቼ ወንድሞች ያላችሁ ያኔ ቀለል እያረጋችሁ እየተለማመዳችሁ ሂዱ፣ አታክብሩ። እኛም እንግዲህ በያለንበት ያው እየሰማን ስላለ አናከብርም። እንጾማለን፣ እንጸለያለን፣ ዑምራ እናረጋለን። ከዛ በተረፈ ኢድ ብለን አናከብረውም። በቃ ይሄ ነው ያለው። እናንተም ደግሞ የምትፈልጉትን ጻፉልኝ፣ ኮመንት ስራ አስቀምጡልኝ አያለሁ። እና ኮመንት ደግሞ ስትጽፉ በርከት አድርጋችሁ ጻፉ። አይዞሽ በርቼ ብቻ ሳይሆን የምትፈልጉትን ስህተትም ካለኝ ስህተቴን ጻፉልኝ ማለት ነው። ማበረታታቱም ጥሩ ነው። አመሰግናለሁ። ሹክረን ሁላችሁንም። በርቺ ነው የምትሉኝ እንጂ ይሄ ስህተት አለሽ የሚል ሰው ማንንም አላየውም እስካሁን ድረስ። በጣም አመሰግናለሁ። ቢሆንም ባይሆንም ማለት ነው። እና አሁንም እንዳትረሱ ኮመንት ጻፉልኝ እሺ። እና ሼር አርጉ። ሌላ ምን ነበረ ልላችሁ የምፈልገው፣ እየገባን ማየት ነው። ቪዲዮ እዩ። ዶክተሯ ቆዳዬ ላይ ካይነሰጠች ሲቀባው ደግሞ እሱ እርዳታ ይፈልጋል። ከውስጣችን ምግብ እንደሚፈልግ ሁሉ ምን እንደሚሉኝ ሰማችሁ? ሰውነታችን እርዳታ ይፈልጋል። ሰውነትሽን እርጂው፣ ተቀቢ፣ ተቀባቢ ይሉኛል።
ምን ይመስላችኋል? ልቀባባ ምናምኑን እንጂ ከንፈርሽ ብቻ ነው ማለት አራች ልጅ ብቻ ነው ያልተበላሸው ታች እና ምን ይመስላችኋል? ቅንድብሽን የተሰራ ነው የሚመስለው። ወይኔ እሱንማ ተሳስተሻል። ወላሂ ወለኩል እያደረግሽ እየተኳልኩ ላይቭ ላይ ሳይሽ እኮ አንዳንዴ ተቆሽ ነው የሚመስለኝ። አዎ እኮ አንዳንዴ እኮ አላለሁ። እንደዚህ የሚያደርጉባትን እንደው ነገር ግዢልኝማ። እስኪ ንገሩኝ፣ ምንድን ነው የሌላት? እስኪ አንድ እህቴ የለኝም ትላለች። እዚች ጋር የምትደረግ ለራሴ የማላውቀው ወይ አላውቀው ወይ አልገዛው። እንዲህ አያችሁ፣ እንዲህ የሚያደርጓትን አሁን ቴክኖሎጂ አምሮበታል። ሁሉ ነገር እንደ ልብ ነው። የምትፈልጉትን ነገር ይሄ ያምርብኛል የምትሉትን ወዲያውኑ ፎቶ አንስታችሁ ሰደልያ መውሰድ። ሰደልያ ማለት ክሊኒክ ማለት ነው። ክሊኒክ ወላ ፋርማሲ ሁሉም አንድ ነው። ወስዳችሁ ማሳየት። እንደዚህ አይነት ነገር እፈልጋለሁ ስጡኝ። እዚች ጋር የምትደረግ እዚች ጋር የምትደረግ ሁሉን ነገር አለ። እሱን ከየት ነው የገዛሽ? እኮ የፊትም አለ። ጠይቅ እኮ ሁሉንም ካገኘሽበት መግዛት ነው። ጥቁር ነገር ነው አሉ። ወይ ጉድ! ጥቁር ነገር ነው እዚህ ጋር የሚደረገው ጥቁር ነገር ነው። እሱ ከየት ነው የሚሸጠው? እና እስኪ ንገሩን የምታውቁት። እሺ ኮሜንት ስር ጻፉልኝ የት እንደሚገኝ ሄጄ እንድፈልግ ማለት ነው። እሺ ስምት የሚለጠፍ እኮ አለ። እዚህ ጋር ይወስዱና ልጥፍ ያደርጉታል። ከዛ አይለቅም ብትታጠቢ። ወላሂ የኛ ሴትዮ አርጋ ነበር ያቺ ሴትዮ በፊት ስሟ ከላይ እዚህ ጋር ለጥፈው ነበር አይቻለሁኝ እኔ። ለጥፈውት ግን አይለቅም። ያምራል። ለሚያምረው ይሄንን ከሰደልያ 25 ብር ትገዛለሽ። 25 ብር ነው አላውቅም ዋጋውን። እኔ ግን አርገውት ነው ያየሁት። ሴቶቹ ሲገዙ አይቻለሁ። አልፈልግም ብዬ ነው ያኔ ቀልበን ነበረብኝ። አሁን ፈልጌዋለሁ። እሱን ትገዥና ከዛ ተራሱ ደግሞ ልክ የፀጉር ቀለም የሚመስል አለ አይደለ? ልትጨማምሪና ሰደልያዎቹ ይሰጡሻል እኮ። ያው ሰደልያ መጣሽ። ያው ሰደልያ ነው አስለን። ጥሩም ደግሞ ሰደልያ ነው። ለምን ትኩስ ነው የሚገኘው፣ ይታያል ሁሌ። ሰደልያ የሚሸጠው ማይለቀው ነው። ይሄ ዝም ብለሽ እንደዚህ ልክ እንደ እርሳስ እንዲህ ታረቂያትና ከዚህም ጥቁሯ አስታወሽ? ልክ እንደ እርሳስ ያለች ኮልት ይባላል። ከዛን እሷ ሰደልያን አትሽጥ። ያ ደግሞ እንደዚህ ታረጊና በውሃ አይደለም የራሱ ማለት ነው መበጥበጫ። በሱ ትበጥብጭና እዚህ ጋር ታረግና ከዚህ ደግሞ የምትቀቢ የሆነ ነጭ ነገር ነው። እንደዚህ ሰምታችኋታል። በደንብ እኮ ነው የምታውቀው። እያብራራችላችሁ ነው፣ እያዳመጣችሁ ነው። እንደዚህ ታረግና ማለት ነው በውሃ ነው በሆነ ነገር ይበጨበጭ። የራሱ መበጭበጫ አለው። ከዛ እንዲህ ታረግና ከዛን ታሰምሪና እዚህ ጋርሽ ከዛ ጥቁሩ እዚህ ዳርዳሩን እንዳይደርስብሽ ከዳርዳሩ የምታደርግበት አለው። እኔ እያሰብኩ እኮ ነው እየነገርኩሽ። እዛ ያየሁትን አሁን ነው የምሬን ነው ማለት ያንን ነው ካሳ ነው የሚመስለው እዚህ የምታደርጊው። ከዛ ካደረግሽው በኋላ ትታጠቢያለሽ። ትታጠብና ጥቁሩ ይሄ የሰፋ ከሆነ አሁንም መልሰሽ ያችን ታደርጊያለሽ። ከዚህ ጋርና ተሰፋ ቦታ ያችን ታደርጊያለሽ። ሰምታችኋል። ከዛ እሷን ታደረግሽ በኋላ ትታጠብና ስትሬት ይሆናል። እዚህ ቅንድብሽ ሁሉ ቀን ካረግሽ ከነስ ቅንድብሽ ሁሉ ስትሬት ነው ማለት
ብቻ ያቺን ቲና ታደርጋለች። የምትፈልጉ ሰዎች ኮመንት ጻፉልኝ፣ እናስመጣላችኋለን። እስከነ ምኑ እቃውን ምኑን እንድታዩት ማለት ነው። አይታችሁ እንድገዙት እና ሼር ሰብስክራይብ አድርጉ እሺ።